ታውቃላችሁ በልጅነታቸው በጣም ብዙ የሚጨነቁ ልጆች ጂናቸው ውስጥ የስትሬስ ሚሞሪ ስቶር እንደሚደረግ ይሄም ስቶር የተደረገው ሚሞሪ ካደጉ በኋላ ጂናቸው ውስጥ ሲግኒፊካንት የሆነ ቼንጅ በማምጣት ለስትሬስ ሪስፖንስ የሚያደርጉበትን ወይ በጣም አፌክት እንደሚያደርግ ከዚህም የተነሳ ካደጉ በኋላ ከሌሎቹ አንጻር ስትሬስን የሚያዩበትና ሪስፖንድ የሚያደርጉበት ወይ በጣም አፌክት እንደሚደረግ በዚህ ቪዲዮ ስትሬስ የሚያመጣቸው ችግሮችንና በስትሬስ ምክንያት ከሚመጡ ነገሮች ሪቨርሲቢሊቲያቸው ከዛ በመቀጠል ደግሞ ምን ማድረግ አለብን የሚለውን እናያለን። ሰላም ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮዎች ስትሬስ ወይም ክሮኒክ ስትሬስ የሰውን አእምሮ እንዴት እንደሚጎዳ በጥልቀት አይተን ነበር። ይሄ ማለት ስትራክቸራሊ ወይም ፊዚካሊ የሰው አእምሮ ላይ የሚያመጣቸውን ችግሮች ወይም ቼንጆች ምን እንደሆኑ ከዛም የተነሳ የሚያመጡትን ጉዳቶች በጥልቀት አይተን ነበር። በዛሬ ቪዲዮ የምናየው የእነዚህን ጉዳቶች ሪቨርሲቢሊቲ ነው። የአንድ ሰው አእምሮ በጭንቀት ምክንያት ወይም ከክሮኒክ ስትሬስ የተነሳ አእምሮ በዚህ መንገድ ከተጎዳ which means በባለፈው ቪዲዮ ያየነው ሂፖካምፓስ፣ ፕሪፍሮንታል ኮርቴክስ እና አሜግዳላ እነዚህ ቦታዎች በጣም በስትሬስ የሚጎዱ ቦታዎች ነው ብለናል። እነዚህ የተጎዱ ቦታዎች ሪቨርሲቢሊቲያቸው ከተጎዱ በኋላ ምን ያህል ወደ ኖርማል ይመለሳሉ የሚለውን ኮንሴፕት እናያለን። ከዛ በመቀጠል ደግሞ ምን ማድረግ አለብን የሚለውን ትንሽዬ ኢንተርቬንሽኖችን ደግሞ እናያለን። በስትሬስ ምክንያት የመጡ እነዚህ ችግሮች እና እነዚህ ፊዚካል ወይም ስትራክቸራል ቼንጆች ሪቨርስ ሊሆኑ ይችላሉ። ይህም ሪቨርሲቢሊቲ ፓርሻል ሪቨርሲቢሊቲ ነው የሚባለው። ስፔሻሊ ስትሬሱ ሪዞልቭ ከተደረገ በኋላ ወይም ማኔጅ ከተደረገ በኋላ አትሊስት ከአንድ ወር በኋላ አንዳንድ ለውጦች ወይም ፓርሻል ሪቨርሲቢሊቲዎች እንዳሉ ጥናቶች ያሳያሉ። ከዚህም በተጨማሪ አንዳንድ አኒማል ስቴጆች ወይም ደግሞ እንስሳቶች ላይ የተሰሩ ጥናቶች ደግሞ የሚያሳዩት ላይክ ደንድራይቲክ አትሮፊ የሚባለው በወራት ውስጥ ሪቨርስ መሆን እንደሚችሉ ይህም ጥናት የሚያሳዩ ግን ጥናቶች ኢንፋሲስ የሚያደርጉት ነገር በአሚግዳላ ውስጥ የመጣ ቼንጅ ይሄ ማለት ሃይፐርትሮፋይድ የሆነ አሚግዳላ ግን በቀላሉ ወይም በትንሽ ጊዜ ሪቨርስ እንደማይደረግ የሱ ሪቨርሲቢሊቲ እንደሚቆይ ነው ጥናቶች የሚያሳዩ። ይሄንንም በቀጣይ እስቲ እንየው። ስለ ስትሬስ ይሄን ናይል ካወራን ይሄ ማለት አይምሯችን በዚህ መንገድ ይሄን ያክል መጉዳት ይችላል፣ ሪቨርሲቢሊቲውን ፓርሻል ነው ምናምን ካልን ፋይናሊ ስለ ስትሬስ ኮንክሪት የሆኑ ኤቪደንሶችና አንዳንድ ቴክአዌዎች ወይም ደግሞ ማወቅ ያለብን አንዳንድ ነገሮችን ዲስከስ እናደርጋለን። አንደኛው ስትሬስ ሜንታል ቼንጅ ብቻ አይደለም የሚያመጣው ዘሆል ቦዲያችን ላይ ነው በጣም ብዙ ኢፌክት የሚያመጣው። ኢት ኢዝ ናት ጀስት ሜንታል ቼንጅ በት ኦልሶ ሙሉ ሰውነታችን ላይ ብዙ ኢፌክት ነው የሚያመጣው። ይሄ ማለት በባለፈው ቪዲዮ ለማየት እንደሞከርነው ሂፖካምፓስ ሽሪንክ እንዲሆን ያደርጋል፣ የሰውን የማስታወስ አቅም እንዲቀንስ ያደርጋል። ፕሪፍሮንታል ኮርቴክስም ሽሪንክ እንዲሆን ኒውሮኖች እዛ ውስጥ ያሉት እንዲዳከሙ ያደርጋል። ዘን የውሳኔ መስጠት አቅሞች ላይ ቮለንተሪሊ የምንሰራቸው ነገሮች ላይ በጣም ብዙ ችግሮችን ያመጣል። ከዚህም ባለፈ ደግሞ አሚግዳላ ወይም ኢሞሽናችን ላይ በጣም ብዙ ቼንጆች ያመጣል። ይሄ ማለት ቶሎ እንድንናደድ፣ በኢሞሽናችን ብቻ ሊድ እንድንደረግ እንደዚህ በማድረግ በጣም ብዙ ለውጦችን በማምጣት ይሄ ኢፌክት ደግሞ የሚጎዳ ብሬናችን ብቻ ሳይሆን ሙሉ ሰውነታችን የሚጎዳ ብዙ ችግር እንደሚያመጣ ነው ከዚህ ቪዲዮ የምንማረው። በየቀኑ ትናንሽ ቢሆንም ብዙ ውሳኔዎችን እየወሰንን እንውላለን። እነዛን ውሳኔዎች መወሰን ሲያቅተን ግን አስባችሁታ በጣም ብዙ ዲዛስተር ወይም በጣም ብዙ ችግሮችን ነው ማለት ነው የሚያመጣው። ይሄ ማለት በቀላሉ ስትሬስ ለረጅም ጊዜ ሰው ላይ ከቆየ የራሱን ፊንገር ፕሪንት አእምሮ ላይ አስቀምጦ ያልፋል ማለት ነው። በቃ ማይረሳ ፊንገር ፕሪንት አእምሮ ላይ ጠቅ አድርጎ ያልፋል። በጣም which is dangerous ማለት ነው። ሁለተኛ ማወቅ ያለብን ስትሬስ ሰውን የሚጎዳው መልቲ ላየርድ ነው ወይም በብዙ መንገድ ወይም በብዙ ሜካኒዝም ነው ሰውን የሚጎዳው። በባለፉት ቪዲዮ በብዛት እንዳየነው የሰውን አእምሮ በጣም በብዙ መንገድ ይጎዳል ብለናል። ከዛም ባለፈ ይሄ ሰስቴይን እንዲሆን ወይም ለረጅም ጊዜ የቆየ ስትሬስ ኮርቲሶል ኤሌቬት ሆኖ እንዲቆይ በማድረግ ብሬን ዲራይቭድ ኒውሮትሮፒክ ፋክተር የሚባለውን ሲግናል እና ኒውሮጂኔሲስ ወይም አዳዲስ ኒውሮኖች መፈጠር በጣም በመቀነስ ይሄ ደግሞ ወዴት ሊድ ያደርጋል? ለርኒንግ ካፓሲቲ በጣም እንዲቀንስ ያደርጋል። ነገሮችን መማር በጣም ያቅተናል ማለት ነው። አስባችሁታል? በየጊዜው አዳዲስ ነገር እንማራለን። ነገሮች እየተለወጡ ነው። ራሳችንም እየተለወጠን ነገሮችን እየተማርን እንሄዳለን። ለርኒንግ ካፓሲቲ አፌክትድ ሆነ ወይም ኢምፔርድ ሆነ ማለት አስባችሁታል? በጣም ዳንጀረስ ነው ማለት ነው። ይሄም የሚፈጠረው ብሬን ዲራይቭድ ኒውሮትሮፒክ ፋክተር የሚባለው ወይም BDNF የሚባለውን ሲግናል ኢምፔር በማድረግ አዳዲስ ኒውሮኖች እንዳይፈጠሩ በማድረግ ይሄ ለርኒንግ ካፓሲቲ ወይም የመማር አቅማችንንም በጣም ይጎዳል ማለት ነው። ከዛም ባለፈ በጣም የሚገርም ነገር ስለ ስትሬስ ወይም ጭንቀት ኤጂንግ ወይም ባዮሎጂካል ኤጂንግ ወይም ማርጀትን በጣም ያፋጥነዋል ማለት ነው። ይሄም ቴሎሜር ሾርተኒንግ የሚባል ኮንሴፕት አለ። ባዮሎጂካል ኤጂንግ ወይም ሰው ኖርማል የሚያረጃው ባዮሎጂካል የሆነ ማርጀት አለ። ይሄንን ኤጂንግ በጣም ያፋጥነውና ዘንድ በ50 ዓመት
የ70 ዓመት ሰው ልንመስል እንችላለን ማለት ነው። ይሄ ኮርቲሶል የሚያመጣው ችግር ነው አንዱ ማለት ነው። ሌላኛው በጣም የሚገርም ነገር ከስትሬስ ጋር የሚገናኘው ነገር ኢፒጄኔቲክ ቼንጅ የሚባለው ኮንሴፕት ነው። ይሄ ማለት ሚሞሪ ኦፍ ስትሬስ የምንለው የስትሬስ ሚሞሪ ጂናችን ውስጥ አኩሙሌት ሲሆን ማለት ነው። ሶ ስትሬስ ወይም የስትሬስ ሚሞሪ የሰው ጂን ኤክስፕሬሽን ውስጥ ስቶር ሲደረግ የሚያመጣው ሊትራል ወይም ደግሞ ኬሚካል ቼንጆች ማለት ነው። ይሄም ችግሩ ለስትሬስ ሪስፖንድ የምናደርግበትን ወይ በጣም አፌክት የሚያደርግ መንገድ ነው ማለት ነው። ሶ ይሄንን ኮንሴፕት በጣም የሚያሳየው አንድ ጥናት አለ፣ በ2009 የተሰራ ጥናት ነው። ይሄ ጥናት የተሰራው የሞቱ ሰዎች ብሬን ተወስዶ ነው የተጠናው። ሶ ይሄ ማለት ራሳቸውን ሲዩሳይድ ያደረጉ ወይም ራሳቸውን ያጠፉ ሰዎች የነሱ ብሬን ተወስዶ ነው የተጠናው። ሶ በዚህ ጥናት ላይ 3 ግሩፕ ነው ያለው። አንደኛ ግሩፕ ኖርማል የሆኑ ኮንትሮል ግሩፕ፣ ሲዩሳይድ ቪክቲም ያልሆኑ ወይም ራሳቸውን ያላጠፉ ኖርማል ኮንትሮል ግሩፕ አለ። ሁለተኛው ግሩፕ ራሳቸውን ያጠፉ ሆኖ በልጅነታቸው ቻይልድሁድ አቢዩዝ ያለባቸው ወይም በልጅነታቸው አቢዩዝ የተደረጉት። ይሄም አቢዩዝ ፊዚካል አቢዩዝ ወይም ሴክሹዋል አቢዩዝ ምናምን ሊሆኑ ይችላሉ፣ ግን በልጅነታቸው አቢዩዝ የተደረጉ ዘንድ ካደጉ በኋላ ራሳቸውን ያጠፉ ሰዎች። ሶስተኛ ካደጉ በኋላ ራሳቸውን ያጠፉ ግን በልጅነታቸው ቻይልድሁድ አቢዩዝ ወይም ዶክመንት የተደረገ ቻይልድሁድ ትሮማ ወይም አቢዩዝ የሌለባቸው ግሩፖች ናቸው። ሶ አንድ ኮንትሮል ግሩፕ ኖርማል የሆኑ አሉ። ሁለተኛው ደግሞ ቻይልድሁድ ትሮማ ያለባቸው ወይም አቢዩዝድ የሆኑ ዶክመንትድ የሆነ አቢዩዝ ያለባቸው ዘንድ ራሳቸውን ያጠፉ። ሶስተኛ ግሩፕ ደግሞ ዶክመንትድ የሆነ ቻይልድሁድ ትሮማ ወይም አቢዩዝ የሌለባቸውም ግን ራሳቸውን ያጠፉ ማለት ነው። ሶ የነዚህን ሶስቱን ግሩፕ ሂፖካምፓስ ነው የተጠናው ማለት ነው። ሶ የነዚህ 3 ግሩፕ ሂፖካምፓስ ሲጠና በልጅነታቸው አቢዩዝ የተደረጉ ሰዎች ካደጉ በኋላ ራሳቸውን ያጠፉት የነሱ ጂን ኤክስፕሬሽን ውስጥ የተገኘው ፋይንዲንግ ዲኤንኤ ሜታይሌሽን ኦፍ ግሉኮኮርቲኮይድ ሪሴፕተር የሚባለው ፋይንዲንግ ነው የተገኘው። ሶ ይሄንን ዲስክራይብ ለማድረግ ጀነራሊ የነሱ ጂን ኤክስፕሬሽን ውስጥ ለስትሬስ ሪስፖንስ የሚሰጡበትን ወይ ማግኒፋይ የሚደረግበት ወይ ነው የተፈጠረው ማለት ነው። ሶ በልጅነታቸው አቢዩዝድ የሆኑ ቻይልድሁድ ትራውማ ያለባቸው ሰዎች ካደጉ በኋላ ራሳቸውን ካጠፉ በኋላ ሂፖካምፓሳቸው ውስጥ ያለው የዲኤንኤ ኤክስፕሬሽን ሲጠና ሊትራሊ የዚህ ዲኤንኤ ቼንጅ ተገኘ ማለት ነው። which means ዲኤንኤ ሜታይሌሽን ኦፍ ግሉኮኮርቲኮይድ ሪሴፕተር የሚታይሌትድ ሆነ ወይም ከሌሎቹ ተለይቶ የሚታይሌትድ ሆነ ወይም ሌላ ኬሚካል ወይም ደግሞ ሌላ ኤክስፕሬሽን ፈጥሮ ተገኘ ማለት ነው። ሶ ይሄ ከምን ጋር ነው የሚገናኘው? ኢፒጄኔቲክ ቼንጅ የሚባለው ይሄ ነው። ሌሎቹ ግን በልጅነታቸው አቢዩዝድ ያልሆኑ ወይም ትራውማ የሌለባቸው ፕላስ ኖርማሊ ራሳቸውን ያላጠፉ ሰዎች ግን ይሄ ሚታይሌሽን ወይም ይሄ ጄኔቲክ ቼንጅ እነሱ ውስጥ ግን የለም። ሶ ይሄ ሪሰርች የሚያሳየው ቻይልድሁድ ትራውማ ወይም በልጅነታቸው አቢዩዝድ የሆኑ ወይም በልጅነታቸው የተጨነቁ ሰዎች ሶ ሎንግ የሆነ ወይም ክሮኒክ ስትሬስ በነሱ ጂን ውስጥ ሴቭ ተደርጓል ማለት ነው። አስባችሁታል? ክሮኒክ ስትሬስ ወይም ጭንቀት ጂን ውስጥ ሴቭ ተደርጓል ማለት ነው። which means ካደጉ በኋላ ይሄ ሴቭ የተደረገ ወይም የስቶር የተደረገው የስትሬስ ሚሞሪ ካደጉ በኋላ ስትራክቸራል ቼንጅ ወይም ደግሞ ኬሚካል ቼንጅ በእነሱ ውስጥ በማምጣት ለስትሬስ የሚያመጡትን ሪስፖንስ ወይም ለስትሬስ የሚያሳዩትን ሪስፖንስ ማግኒፋይ ማድረግ ችሏል ማለት ነው። ሶ ዴፊኒትሊ ራሳቸውን እንዲያጠፉ ያደረገ ይሄ ምክንያት ነው ባይባልም ግን ለስትሬስ ሪስፖንድ የሚያደርጉበትን ወይ በጣም ሲግኒፊካንትሊ እንደቀየረ ያሳይ። አስባችሁታል? አንድ ሰው በልጅነቱ ተጨንቆ ያ ጭንቀት ጂኑ ውስጥ ሴፍ ተደርጎ ካደገ በኋላ ኢምፓክት ሲያመጣበት በጣም የሚገርም ነገር ነው። ሶ ስትሬስ እስከዚህ ደረጃ ነው ሰውን ሊጎዳ የሚችለው ማለት ነው። ፕላስ ይሄ ችግሩ ኔጌቲቭ ፊድባክ ሜካኒዝም ያልነው ኮርቲሶል ከተለቀቀ በኋላ ዘን ብዙ እንዳይለቀቅ የሚመጣውን ኢምፐልስ ብዙ ኮርቲሶል ስላለ ሌላ እንዳይለቀቅ የሚለውን ኢምፐልስ ስለሚያቆም ዘን ኮርቲሶል እንደተለቀቀ ይቀራል። ዘን በዚህ ወይ በጣም አጌን ሌላ ጉዳት አለው። ሌላው ስለ ስትሬስ ማወቅ ያለብን ሪቨርሲቢሊቲው ላይ ፓርሻሊ ሪቨርሲብል ነው ካልን በኋላ ኢርሊ ማኔጅ ከተደረገ ወይም ቶሎ ማኔጅ ከተደረገ ሪቨርሲቢሊቲው በጣም እንደሚጨምር ነው። ሶ በጣም ብዙ ቼንጆች ያመጣል ብለናል። እነዚህ ቼንጆች ፈርዘር በጣም ዳሜጅ ሳይፈጠር ኢርሊ ማኔጅ ከተደረገ ግን ኢርሊ ወይም ደግሞ አሪፍ የሆነ ሪቨርሲቢሊቲ ሊኖረው ይችላል ማለት ነው። ፕላስ እስካሁን በዲቴል ያወራ ነው ስትሬስ በአይምሯችን ላይ የሚያመጣው ችግር ነው። ከዚህም በተጨማሪ ዘሆል ቦዲ ሲናይ ደግሞ ስትሬስ ኢሚዩኒቲያችንን በጣም ሊያወርድ ይችላል ወይም የበሽታ መከላከል አቅማችንን በጣም ሊጎዳ ይችላል። ይሄም ማለት በክሮኒክ ስትሬስ ምክንያት ሰክሬት የሚሆኑ እነዚህ ሆርሞኖች ስፔሻሊ ኮርቲሶል ለረጅም ጊዜ ሲቆይ የሰውን የበሽታ መከላከል አቅም በጣም መቀነስ ይችላል።
ከዚህም ባለፈ ሜታቦሊክ ሲንድሮም የሚባሉት ወይም ሰውነታችን ውስጥ ያሉ የሜታቦሊክ ስርዓቶችን በጣም ያዛባል። ይሄ ማለት ለምሳሌ ግሉኮስ ስቶር ይሆናል፣ ኢነርጂ ስቶር ይሆናል ምናምን ብለን ነበረ። አሁን ግን ምንም ስቶር የተደረገ ነገር እንዳይኖር ያደርግና ሁሉም ነገሮች ወደ ኢነርጂ እንዲቀየሩ ወደ ግሉኮስ እንዲቀየሩ ያደርጋል። አንደኛው የብለድ ግሉኮስ ሌቭል በጣም ይጨምራል። ይሄ ማለት ለሱካር ህመም ሊያጋልጥ ይችላል። ከዚህም ባለፈ በዚህ ስትሬስ ምክንያት የሚመረቱ ኬሚካሎች ላይክ እንደነ ኮርቲሶል ሌላኛው የሚያመጡት ነገር ኢንሱሊን ሬዚስታንስን ሁላ ሊያመጡ ይችላሉ። ይሄም ለዲኤም በሽታ ወይም ለሱካር በሽታ የሚያጋልጥ ነገር ነው ማለት ነው። ከዚህም ባለፈ ለካርዲዮቫስኩላር ዲዚዝ ለልብ ህመም ሊያጋልጡ ይችላሉ። ይሄ ማለት በጭንቀት ጊዜ የሚለቀቁ ኬሚካሎች የልብ ምት በጣም እንዲመታ፣ ደም ግፊት በጣም እንዲጨምር ያደርጋሉ። ይሄ ኢፌክት ለረጅም ጊዜ ሲቆይ ሄርት በጣም እየመታች ስትቆይ፣ ደም ግፊት በጣም ሃይ ሆኖ ሲቆይ በኋላ ላይ ልብ ይደክማታል። ዘን ኦቨር እየሰራች ነው፣ ሃይፐርትሮፋይድ ትሆናለች። የሰው ልብም እንዲጎዳ ያደርጋል። ከብሬንም ባለፈ ስትሬስ እነዚህን ሁሉ ክራይሲስ ያመጣል ማለት ነው። በጣም ዳንጀረስ ነው። ግን ይገርማል። ሌላኛው ቅድም እንዳልኩን ኤጂንግን ወይም ባዮሎጂካል ኤጂንግን አክሰለሬት ያደርጋል፣ ቶሎ ሰው እንዲያረጅ ያደርጋል። ስለ ስትሬስ ስናወራ ወይም ደግሞ ስለ ስትሬስ ማናጅመንት ስናወራ ሴቭ እያደረግን ያለ ነው አይምሯችን ብቻ ሳይሆን ዘሆል ቦዲያችንን ነው ማለት ነው ሴቭ እያደረግን ያለ። ፋይናሊ ስለ ስትሬስ ወይም ስለ ጭንቀት ይሄንን ሁሉ ዲቴይል ካወራን በኋላ አንድ ሰው ከተጨነቀ ምን ማድረግ አለበት የሚለውን ኮንሴፕት በትንሽ እናያለን። ከኔ ጋር በትንሽ እናያለን። በቀጣይ ቪዲዮ ደግሞ ከሳይካትሪ ባለሙያዎች ጋር ይሄንን ኮንሴፕት በዲቴል የምናየው ይሆናል። አንድ ሰው ከተጨነቀ ወይም ደግሞ በጣም ስትሬስ ካለበት ምን ማድረግ ይችላል፣ ወይም ደግሞ ስትሬሱ እንዴት ማኔጅ ማድረግ ይችላል፣ ወይም ምን ቢያደርግ ጥሩ ነው የሚባሉትን ኮንሴፕቶች እናያለን። አንደኛ ቀላል የሆኑ ነገሮች እናያለን። አንደኛ ኤክሰርሳይዝ መስራት፣ የአካል እንቅስቃሴ ወይም ኤክሰርሳይዝ መስራት ጥቅሙ ሰው ኤክሰርሳይዝ ሲሰራ ከሰውነቱ ውስጥ ብዙ ኬሚካሎች ወይም ብዙ ሆርሞኖች ይለቀቃሉ። ከነዛ አንዱ በጣም ኢምፖርታንት ነገር ብሬን ዲራይቭድ ግሮዝ ፋክተር የሚባለው ወይም ደግሞ ብሬን ዲራይቭድ ኒውሮትሮፒክ ፋክተር ብለን ስናወራ የነበረው ይሄ ሆርሞን ወይም ይሄ ግሮዝ ፋክተር ይለቀቃል። ሰው ኤክሰርሳይዝ ሲሰራ ወይም ደግሞ ሰው የአካል እንቅስቃሴ ሲሰራ ከሚለቀቁት ብዙ ሆርሞኖች ወይም ከሚለቀቁት ብዙ ኬሚካሎች አንዱ ብሬን ዲራይቭድ ግሮዝ ፋክተር ወይም ብሬን ዲራይቭድ ኒውሮትሮፒክ ፋክተር ነው። ይሄ ግሮዝ ፋክተር ነው የሆኑ ሴሎች እንዲያድግ የሚያደርግ ፋክተር ወይም ደግሞ የሆኑ ሴሎች እንዲያድግ የሚያደርግ ኬሚካል ነው ማለት ነው። ይሄ ኬሚካል ቀጥታ ወደ ብሬን ከብሬንም ወደ ሂፖካምፓስ በመሄድ ሂፖካምፓስ ማለት ደግሞ የሰውን የማስታወስ አቅም ኢናንስ የሚያደርግ ወይም ኮንትሮል የሚያደርግ ብለናል። ይሄ ብሬን ዲራይቭድ ግሮዝ ፋክተር ቀጥታ ሂፖካምፓስ ውስጥ በመሄድ አዳዲስ ኒውሮኖች እንዲፈጠሩና ኒውሮኖች እንዲያድጉ በጣም ይጠቅማል ማለት ነው። ይሄ ብሬን ዲራይቭድ ግሮዝ ፋክተር ሂፖካምፓስ ውስጥ በመግባት የሰው ኒውሮኖች ሄልዚ እንዲሆኑ እንዲያድጉ ዲጀነሬት እንዲሆኑ ያደርጋል። ስለዚህ ኤክሰርሳይዝ በጣም ጥሩ ነው። ሁለተኛው ሄልዚ ስሊፕ እንቅልፍ መተኛት በጣም ጥሩ ነው። ስንተኛ ቀጣይ ላይ ስለ እንቅልፍ ደግሞ በደንብ እናያለን። ስንተኛ በጣም ብዙ የማያስፈልጉ ነገሮች ከአእምሮአችን ይወገዳሉ። በብዙ መንገድ ሄልዚ ስሊፕ ወይም ጤናማ የሆነ እንቅልፍም ኢምፖርታንት ነው። ሌላኛው ሶሻል ሰፖርት፣ ጓደኞች፣ ቤተሰብ ምናምን ሰፖርት መጠየቅ፣ አሪፍ የሆነ ሶሻል ኢንተራክሽን ለስትሬስ ማኔጅመንት ኢምፖርታንት ነው ወይም ጥቅም አለው። ዲቴይሉን በኋላ የምናየው ቢሆንም ማለት ነው። ከዚህም ባለፈ ግን ስለ ስትሬስ ስናወራ አንድ ነገር ራሳችን እንጠይቅ። የሆነ ነገር ሲያጨናንቃችሁ what is the main source of this stress የሚለውን ማወቅ ግን በጣም ኢምፖርታንት ነው። ይሄ ሁሉ ጭንቀት የመጣ ከየት ነው ብሎ ማወቅ በጣም ኢምፖርታንት ነገር። አሁን ለምሳሌ ከሆነ ሰው ጋር እያወራችሁ የሆነ ሰው ቢያስቀይማችሁ ከዛም በመነሳት በጣም ብትናደዱ፣ በጣም ብትጨነቁ፣ ለረጅም ጊዜ ብትናደዱት do you think የጭንቀታችሁ ምክንያት ያ ሰውዬ ነው ብላችሁ ታስባላችሁ? ወይም ደግሞ ለምሳሌ አንድ ፍቅረኛሞች ብጣሉ፣ አንድ ወንድና ሴት ብጣላ ዘን ከተጣሉ በኋላ ያ ወንድዬ ወይም ሴትየዋ በጣም ስትሬስድ ከሆነች፣ በጣም ከተጨነቀች፣ በቃ እኔ መኖር አልፈልግም ከዚህ በኋላ ብሞት ይሻለኛል ምናምን ብላ በጣም ያንን ሁሉ ኤክስትሪሚቲ ብትሄድ ያ ዋና የጭንቀት ምክንያቷ ያ መጣላታቸው ብቻ ነው ብላችሁ ታስባላችሁ? ዋና ችግሩን ማግኘት መቻል በጣም ኢምፖርታንት ነው። ስለ ስትሬስ ስናወራ፣ ስለ ስትሬስ ማናጅመንት ስናወራ በእኔ በኩል ፎከስ እንድታደርጉ የምፈልገው ዋናው የስትሬስ ወይም የጭንቀቱ ምክንያት ምንድን ነው የሚለውን ማወቅ በጣም ኢምፖርታንት ነው። አንዳንድ ጊዜ ቻይልድሁድ ትሮማ ሊሆን ይችላል። አንዳንድ ጊዜ ከሌላ ጋር ወይም ደግሞ ኮሙሌቲቭ ኢፌክት ሌሎች ያጨናነቁ ነገሮች አንድ ላይ መጥቶ ሊሆን ይችላል። ኮዙን ግን ወይም ደግሞ ዋና ኦሪጂኑን ማወቅ ግን ለመፍትሄው 50% መጠጋት ነው የሚባለው። በዛ ወይ
መፍትሄ መፈለግ እንችላለን ማለት ነው። በአጠቃላይ ስለ ስትሬስ ይህንን ሁሉ ካልኩኝ ስለ ስትሬስ ማናጅመንት ደግሞ በዲቴይል በቀጣይ ቪዲዮ በሳይካትሪ ባለሙያዎች በዚህ ቻኔል ላይ አቀርብላችኋለሁ። ይሄም ማለት ኦፍኮርስ ስትሬስ ማናጅመንት ሳብጀክቲቭ ቢሆንም ይሄም ማለት የእያንዳንዱ ሰው ስትሬስ ኮዙ የተለያየ ስለሆነ ኢንተርቬንሽኑም የተለያየ ሊሆን ይችላል። ግን ጄኔራል የሆኑ የስትሬስ ማናጅመንት ሲስተሞችን ከሳይካትሪ ባለሙያዎች ጋር በቀጣይ ቪዲዮ በዚህ ቻናል ላይ ዲስከስ እናደርጋለን። የዛሬ ቪዲዮ በዚህ ላይ ይብቃል። ከወደዳችሁ ላይክ አድርጉት። በጣም ከወደዳችሁት ደግሞ ለጓደኞቻችሁ ስፔሻሊ ለሚጨነቅ ጓደኛችሁ ሼር አድርጉት። ለዛሬ በዚህ ይብቃን። ሰብስክራይብ ያላደረጋችሁ ግን ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። ቴንክ ዩ